ዳቦ ሊጥ ሆነ ነው የሚባለው? ዘሩ ቀለጠ ነው የሚባለው? ኧረ ተው ዳኒ ተው እንዴ! አብርሽ የደካካቸው ሴቶች ነው የምትወደው አንተ ደግሞ አብርሽ ጥሩ ነው። እንዲያው እውነቴን ነው የምልህ ዳኒና ሄርሜላ ይስሩ። አንተ ልቀቅና ወደ ሩታ አውጣ። በቃ አለቀ። አሁን ጥሩ ሀሳብ ነው የመጣው፣ ግን አብርሽ እምቢ ያለ እናንተ ስማ። በቃ ሄርሜላ እንድትነካበት ሲጀመር አልፈለገም አብርሽ፣ እውነት ሲነግራችሁ ማለት ነው። ግን ጥሩ ሀሳብ ነበር አሁን ላይ የመጣው። ዳኒ ከሄርሜላ ጋር ይስራ፣ አብርሽ ወደ ሚስት ኪድ አለቀ። ይሄ ነው በቃ ሲነጉ ተሰማ ማለት ነው። ግን የምትሰማ ሰው አይደለም። አሰማ የምሬ ነው። ጥሩ ሀሳብ ነበር አሁን የመጣው። በጣም በጣም አብርሽ ወደ ሚስቱ መሄድ፣ እሷ ከሱ ጋር ትስራ። በቃ ሁለቱም ፌምሰዋል። ምንም ችግር የለም። ሰላም እንዴት ናችሁ? ደህና ናችሁ ወይ? አይናለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ነው አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ ከምሽቱ ብቅ ብዬላችኋለሁ ውዶችዬ። እንዴት ናችሁ? ደህና ናችሁ? አለን አለን። ምን ትላላችሁ? ዳኒ እንግዲህ ሄርሜላን ብዙ ነገር ተባብለናል። እንዲህ እኛ ስንጠብቅ የነበረው ግን ዳኒ ከሩታ ጋር ነበር። እውነት የምሬ ነው የምልህ። ግን ከሩታ ጋራ መቶ ነው መሰለኝ። አብርሽ ተቆጣው መሰለኝ ከሩታ ጋራ። የለም አሁን ከሄርሜላ ጋር ይስሩ። ከሄርሜላ ጋር ቢሰሩ ጥሩ ነው። ምንም ችግር የለውም ብዬ ነው የማስበው። ምክንያቱም ምንም ችግር የለውም። አብርሽ እንደውም ጥሩ መንገድ ተከፍቶልሃል። አሁን ጠቅልል ብለህ ወደ ውዷ ባልተቤትህ ብትሄድ በጣም አሪፍ ነው። ሰው ሆለላ የምሬ ነው። ሂድ። ጥሩ መንገድ ነው አሁን የተከፈተልህ። በቃ እሷም ከሱ ጋር ትሁን። በቃ አንተ መውጣት አለብህ። በቃ መሄድ ያለብህ ወደ ሩታ። ይችን የመሰለሽ እንቁ ሚስትህን ይዘህ ተንከባከብ። አሁን ዛሬ በእነ ሜላት ቤት የተለቀቀ ቪዲዮ አይታችኋል? የሜላት ባል ለሚስቱ ያለው ቦታ ያለው ክብር፣ እውነት አንተ ለሩታን አንድ ቀን እኛ ፊት ፈታ ስታረጋት አይተንህ አናቅም። እውነት ነው የምልህ። ተኋላ እየተነሱ ጥንዶች ሚስቶቻቸውን ፈታ ያደርጋሉ ምናምን፣ የባላንታይን ቀን ራሱ ምናምን ሚስቶቻቸውን እያዝናኑ ፏ እያረጉ ምናምን ነገር። አንተ ግን ዝም ብለህኝ ትላለህ። ሚስትህን ይዘህ የልጅህን እናት አትንከባከብም? ይልቅ እንደገና ደግሞ ጎበዝ ሆነህ ደግሞ ሁለተኛ ልጅ ደገም አርጋችሁ ዱብ አርጋችሁ ልጃችሁን በህን ጊዜ አታሳድጉም? እለቅ እውነቴን ነው። ደግሞ ሴቷን ልጅ ደግሞ ደገም አርገህ ምናምን ልጃችሁን ማሳደግ ስትችል ከዚች ጋር ይቺ ደግሞ ልጇን አስቀምጣ እኮ ነው። እንዲውስ መሰላችሁ? ረብስማ በጣም ነው የሚደብር። በጠቃል አሁን ደግሞ የተጨቃጨቀ ድራማ ነው የጀመራችሁ ያላችሁት ማለት ነው። በጣም የተጨቃጨቀ ምንም ደስ አይልም። የተጨቃጨቀ ነገር ነው የጀመራችሁ ያላችሁት እና እኔ እንጃ ብቻ አላውቅም። ውዶች እናንተ ደግሞ የምትሉትን ትላላችሁ። ነገር ግን ምንም ደስ የሚል ነገር የለም። ግን አሁን ጥሩ ሀሳብ ነው የመጣው ብዬ አስባለሁ። ለምን ካላችሁ ሄርሜላ እና ዳኒ አብረው ቢሆኑ ይስሩ። ጽጌ ራሱ ገለል ብላ ከሌላ ሰው ጋር እየሰራች ነው። አሁን ጥሩ እየሰራች ነው ያለችው ጽጌ። አሪፍ እይታ አላት ከልጁ ጋር። ሰው ደግሞ ወዷቸዋል ማለት ነው። መቼም ሰው ለየት ብሎ ከሌላ ሰው ጋር ሲመጣ እንግዲህ ተመልካች ታያላችሁ፣ ታውቃላችሁ፣ ተጋቡ፣ ታምራላችሁ ምናምን ነው እና ጽጌን በጣም ወዷታል ከዛኛው ልጅ ጋር ማለት ነው። ስትመጣ ከሚባል በላይ ነው ወደዷት እና እሱ አሁን ከሱ ጋር ናት። አያችሁ እና አብረው ቢሰሩ ምንም ችግር የለውም ልላችሁ ፈልጌ ነው። ግን አብረሽ እንደዚህ ሙጭጭ የልጅህን እናት እንኳን ሰው ጋር ስትሆን እንደዚህ ሙጭጭ አላልክም። ኧረ በኢየሱስ ስም እንደዚህ ስል እኔ የማንም ጥላቻ የለብኝም በዚህ አጋጣሚ። እንዲሁ ግን ነገሩ ገርሞኝ ነው እንጂ ሩታ ጋር ሌላ ወንድ መቶ ሩታን ሳብ ወደ ሰድ ሲያረጋት እንኳን ምንም እኮ አይመስለውም። ዛሬ ግን ዳኒ ሄርሜላ ነካ ሲያረግበት አናት ላይ ወጣናት። በኢየሱስ አንድ ነገር ልበላችሁ እህቶችን፣ የሚወዳችሁን ወንድ እንጂ የምትወዱትን ወንድ አታግቡ። እናንተ የምትወዱትን ሳይሆን እሱ የሚወዳችሁን ነው ማግባት ያለባችሁ። ልንገራችሁ ብዬ ነው። እኛ ካልወደድ ነው እንዴት
ፍቅራችን ሊመጣልን ይችላል ልትሉ ትችላላችሁ። በሂደት ይመጣል ፍቅራችሁ። እንድትወዱት ትሆናላችሁ። በሚያደርግላችሁ ድርጊት፣ በሚያደርገው ነገር ሁሉ ፍቅራችሁ ይመጣላችኋል። እናንተ የምትወዱት ወንድ ከሆነ ግን እሱ የማይወዳችሁ ከሆነ ግን ትጎዳላችሁ። ምክንያቱም እሱ የሚወዳት በልቡ ካለች ልቡ እሷ ጋር ነው። ለእናንተ ምንም ያህል ቦታ አይኖረውም። አለቀ። ስለዚህ የሚወዳችሁን እንጂ የምትወዱትን አትከተሉ። ልምከራችሁ ብዬ ነው። የብዙ እህቶቼ ይሄ ነው። የኛ የምንጎዳውም እኛ ሴቶች በዚህ ምክንያት ነው። እውነቴን ነው የምነግራችሁ። የሚወደንን እየተውን የምንወደውን እየተከተልን ነው የምንጎዳው። አያችሁ አይደል? ይሄ ነው። ስለዚህ ተዚህ ተጠንቀቁላችኋለሁ። የሚወዳችሁን ተከተሉ፣ የምትወዱትን ትታችሁ ለማለት ያክል ነው። እኔ ዛሬ በአብርሽ ያየሁትን አይችን ይሄንን ያልኩት በጣም ተገረምኩኝ ከሚባል በላይ። እውነት ሩታ ለአብርሽ ትልቅ ቦታ ያላት ልጅ ናት፣ እውነት ለመናገር እሱ ግን ትንሽ እንኳን ለሷ ቦታ የምትባል የለውም። እንዴት ተረዳሁት? ለዚችኛዋ ግን ዛሬ ተንገበገበ፣ አይገልጸውም። ተንገበገበ ብቻ በቃ ተንገበገበላት። እውነቴን ነው የምነግራችሁ። ጫፏን እንዲያትነካት አለ እኮ። ኧረ ጥሩ ነው፣ ጥሩ ነው፣ ጥሩ ነው፣ አሪፍ ነው ልበል እንጂ አሪፍ ነው። ይህንን ነው የምላችሁ ውዶችዬ፣ ሴቶችዬ። እኔ ለእናንተ ነው፣ ለሌላ ለማንም አይደል። ወንድም ወንዲ ነው። ምንም ይሁን ምንም አይሆንም። ወንድ ልጅ ሴት ናት ቶሎ የምትጎዳ፣ በቶሎ የምታለቅስ፣ በቶሎ የምትሰበር ሴት ልጅ ናትና ተጠንቀቁ ለማለት ያክል ነው። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆናላችሁ። የአብርሽ ነገር ግን ዛሬ አሳዝኖኛል። በጣም ተገርሜበታለሁ። ሩታ ጋር ከተገናኘው 2 ዓመት ይሆናል ብዬ አስባለሁ። ይቺ ጋር ግን ከተገናኘ 5 ወር ወይም 6 ወር ቢኖር ነው። ግን ቦታ ያለው ለሄርሜላ ነው። ዛሬ ያዩት በአይኔ ማለት ነው። የሚገርም ነው።